ጋይስ እንዴት ናችሁ? ዛሬ የምናወራው ስለ ፓወርፖይንት ነው። እንዴት የሪሰርች ፓወርፖይንት እንዴት እናዘጋጃለን፣ ኪ ኤሌመንቶችስ ምንድን ናቸው የሚለውን በዝርዝር እናያለን። ከቻፕተር 1 ስንጀምር ኪ ኤሌመንቶች ላይክ ስቴትመንት ኦፍ ዘ ፕሮብሌም፣ ሲግኒፊካንስ ኦፍ ዘ ስተዲ፣ ስፔሲፊክ ኦብጀክቲቭስ እንዲሁም ስፔሲፊክ ኩዌስችንስ እነዚህ ቬሪ ኪ ኤሌመንት ናቸው። ሶ they have to be included. Chapter 3 chapter 2 literature review well what እነሱም include ቢደረጉ well accordingly ማለት ነው። ያ እነሱ ሊትሬቸር ፓርት ስለሆነ ብዙም እንትን አያስፈልጉም። like very key ኤሌመንቶች ካልሆኑ በስተቀር like maybe conceptual framework theoretical review in short ማለት ነው። ቻፕተር 3 ትልቅ ትኩረት የሚፈልገው እሱ like methodology parts, the methods that you have used, qualitative and the type of data you have used, qualitative or quantitative or mixed data, at the same time population, sample size ወዘተ እነዚህ በጣም very key ኤሌመንቶች ናቸው። so they have to be included. ሌላው ቻፕተር 4 ላይ ዲቴል ኤክስፕላኔሽን የሚፈልግ የሪሰርች ባክቦን የሆነው ቻፕተር 4 ነው። ሶ እሱ ላይ ትልቅ ትኩረት ማድረግ አለባችሁ። ዳታ አናሊሲስ ኤንድ ኢንተርፕሬቴሽን how you have analyzed እንዲሁም key figures, tables or maybe graphs, of course chart እነዚህ የማይቀሩ ኤሌመንቶች ናቸው ማለት ነው። ያው አኮርዲንግሊ ማለት ነው ካሉ ዞሮ ፎከስ ትልቅ ፎከስ የሚፈልጉ ኤሌመንቶች ናቸው ማለት ነው። ወደ ቻፕተር 5 ደግሞ ስንሄድ ፋይንዲንግስ፣ ኮንክሉዥንስ ኤንድ ሪኮመንዴሽን የሚባሉ እነዚህ ቬሪ ኪ ኤሌመንቶች ናቸው የቻፕተር 5 ማለት ነው። በአጭሩ ፋይንዲንጉ የሪሰርች ወይ ደግሞ የጥናቱ ግኝት ምን ይመስላል እሱን ሰመራይዝ በማድረግ ማስቀመጥ ትችላላችሁ። ፕላስ ደግሞ ኮንክሉድ ኮንክሉዥን እሱንም in a very short way በአጭሩ ሰመራይዝ ማድረግ ነው as called summary or sometimes conclusion. The last one is recommendations, future direction, of course እዛው መግባት ይችላል። እሱንም በአጭሩ ማስቀመጥ ነው ማለት ነው። ይሄን ይመስላል።